ሰላም ጤና ይስጥልኝ የኩሮቹ መድፈኞቹ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገርበት ጉዳይ የሰሜን ለንደኑን ሰማይ ቀይ ስለለበሰው ዓለምን ስለሚያናውጠው ታላቅ ክለባችን አርሰናል ነው። የለንደንን ንጉሶች የፕሪሚየር ሊጉ ድምቀቶች ዛሬም በዝውውር ገበያው ላይ ሌላ ትልቅ ቦምብ ይዘው ብቅ ብሏል። መድፈኞቹ እስኪ ራሳችሁን ጠይቁ፣ አርሰናል መሆን እንዴት ደስ ይላል! በአሁኑ ሰዓት የአርሰናልን ማሊያ መልበስ የማይፈልግ በኤምሬትስ ስቴዲየም ሳር ላይ መሮጥ የማይመኝ አንድስ እንኳን ተጫዋች በዚህ ምድር ላይ ያለ ይመስላችኋል? ፍጹም የለም። ዛሬ ይዘንላችሁ የመጣነው ይህ ዜና ይህንን እውነታ ይበልጥ የሚያረጋግጥ ነው። የዓለማችን እጅግ አስደናቂው ታላቅ ታለንት ያንን ድንቅ ወጣት ለማስፈረም አርሰናል የጀመረው አስገራሚ ጉዞ ፍጻሜውን እያገኘ ነው። ዝርዝር መረጃውን ሚኬል አርቴታ ተጫዋቹን ለማሳመን ያደረገውን የስልክ ጥሪና የተጫዋቹን አስገራሚ ምላሽ እስከ መጨረሻው ይዘንላችሁ እንቆያለን። ይህ ቪዲዮ እስከ መጨረሻው ሰከንድ ድረስ ካልተከታተላችሁ ትልቅ መረጃ ያመልጣችኋል። ስለዚህ አሁኑኑ ቪዲዮ ላይክ በማድረግ የድጋፍ አጋርነታችሁን አሳዩኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መድፈኞነታችሁን አሳዩን እያልን ወደ ዜናው እንገባለን። ወደ ዋናው ዜና ከመሄዳችን በፊት አንድ እውነታን በጋራ እንዋጠው። አርሰናል በአሁኑ ሰዓት በአውሮፓ እግር ኳስ ውስጥ ትልቅ መድረሻ ሆኗል። ከጥቂት ዓመታት በፊት ተጫዋቾችን ለመለመን እንገደድ የነበረበት ያ ጨለማ ጊዜ አልፏል። አሁን ላይ በአርሰናል ማሊያ መጫወትን የማይፈልግ የትኛውም አይነት ተጫዋች በዚህ ምድር ላይ የለም። ለምን መሰላችሁ? አርሰናል ማራኪ እግር ኳስ ብቻ ሳይሆን የተጫዋቾችን ሕይወትና ብቃት የሚቀይር አስደናቂ ፕሮጀክት አለው። ክለባችን ተጫዋቾች ዋንጫ የሚያነሱበት፣ የዓለም ኮከብ የሚሆኑበት እና ስማቸውን በታሪክ መዝገብ ላይ በወርቅ ቀለም የሚያሰፍሩበት ማዕከል ሆኗል። እያንዳንዱ ታዳጊ፣ እያንዳንዱ ስም ያለው ተጫዋች በኤምሬትስ ድባብ ውስጥ መቅለጥ ይፈልጋል። ይህ ደግሞ የተገኘው በባዶ ሜዳ ሳይሆን በጠንካራ ስራ፣ በማራኪ ታክቲክ እና በታማኝ ደጋፊዎች ትከሻ ላይ ነው። አሁን እንግዲህ ወደ ዋናው ሰበር ዜናችን እንለፍ። አርሰናል በአሁኑ ሰዓት የብላክበርን ሮቨርሱን እጅግ አስደናቂ ወጣት ኮከብ ኢጎር ታዩጅን ለማስፈረም ከፍተኛና አስገራሚ እንቅስቃሴ ላይ ይገኛል። የቅርብ ጊዜ አስተማማኝ ዘገባዎች እንደሚያመለክቱት ከሆነ አርሰናል ከተጫዋቹና ከወኪሎቹ ጋር ቀጥተኛ ድርድር አድርጓል። የሚያስገርመው ግን ምንድን ነው መሰላችሁ? መድፈኞቹ አብዛኛውን ጊዜ ዝውውሮች በደሞዝና በጥቅማጥቅም ድርድር ምክንያት ወራትን ይፈጃሉ፣ ተጫዋቾችም ያንገራግራሉ። ነገር ግን በኢጎር ታዩጅን ዙሪያ የሆነው ነገር ፍጹም የተለየ ነው። ታዩጅን የአርሰናልን ጥያቄ በሰማበት ቅጽበት በደሞዝም ሆነ በጥቅማጥቅም ዙሪያ ያለምንም ማንገራገርና ያለምንም ቅድመ ሁኔታ የአርሰናልን ሀሳብ ቀጥታ ተቀብሎ ተስማምቷል። አዎ አልተሳሳታችሁም። አርሰናል ይፈልጋል ሲባል ተጫዋቹ ምንም አላቅማማም። ወዲያውኑ አዎ እፈልጋለሁ የሚል ምላሽ ነው የሰጠው። ይህ የሚያሳየው ተጫዋቹ ለአርሰናል ያለውን ከፍ ያለ ፍቅርና ክብር ብቻ ሳይሆን ወደ ሰሜን ለንደን ለመምጣት ምን ያህል እንደጓጓም ጭምር ነው። ይህ ዝውውር እንግዲህ በቀላሉ እንዲፈታ ያደረገው ትልቁ ሚስጥር ምን እንደሆነ ታውቃላችሁ? እሱም የአርቴታ ተጽዕኖ ነው። በአሁኑ ሰዓት ሚኬል አርቴታ አንድን ተጫዋች ፈልጎ በስልክ ሲጠራው ያ ተጫዋች ሁለቴ እንኳን አያስብም። መቼ ልምጣ፣ የት ጋር ልፈርም ነው የሚለው። አርቴታ ለኢጎር ታዩጅን በቀጥታ ስልክ ደውሎለት ጥሪ ብቻ ግን አይደለም ያደረገለት። አርቴታ ተጫዋቹን በስልክ ያነጋገረበት መንገድ ልብ የሚነካና ህልምን የሚያሳይ ነበር። አርቴታ ለታዩጅን በግልጽ ያስረዳው ነገር ቢኖር ወደ አርሰናል ሲመጣ ምን አይነት ሚና እንደሚኖረው፣ የእሱን ታለንት ለአርሰናል የወደፊት ጉዞ ምን ያህል ወሳኝ እንደሆነና እሱን እንዴት የዓለም ምርጡ ተጫዋች እንደሚያደርገው በዝርዝር አስረድቶታል። ይህ የአርቴታ ግልጽ ራዕይና የተጫዋቹ ብቃት የመረዳት ችሎታ ታዩጅንን ሙሉ በሙሉ ማርኮታል። ተጫዋቹ በአርሰናል እቅድ ውስጥ የራሱን ትልቅ ቦታ ማየት ችሏል።
የኢጎር ታይጆን የአሁኑ ክለብ ብላክበርን በታችኛው ዲቪዚዮን ወይም ሻምፒዮንሺፕ ውስጥ የሚጫወት ክለብ ነው። ታይጆን በብላክበርን ቤት ድንቅ ብቃቱን ቢያሳይም የእሱ ታላቅ ታለንት ግን በታችኛው ዲቪዚዮን የሚታጠር አይደለም። ተጫዋቹ ራሱ ወደ አርሰናል መምጣቱ ለእግር ኳስ ሕይወቱ ትልቅ እድገት እንደሆነና ይበልጥ ከፍ ያለ ቦታ ላይ መገኘት መቻሉ ሙሉ በሙሉ አምኖበታል። በሻምፒዮንሺፕ ከመጫወት በአውሮፓ ሻምፒዮንስ ሊግ እና በፕሪሚየር ሊግ ለዋንጫ የሚፋለም ታላቅ ክለብ ውስጥ መካተት ሰማይና ምድር ነው። ታይጆን ይህንን ወርቃማ ዕድል ሊያጣው አልፈለገም። በአርሰናል ቤቱ ውስጥ ስሙ ከነ ኒዋኔሪ ከነ ሳካ እና ከነ ኦዲጋርድ ጎን እንደሚሰለፍ ያውቃል። ስለዚህ ውሳኔው የስሜት ብቻ ሳይሆን የታላቅ እግር ኳስ አእምሮ ውሳኔም ጭምር ነው። እንግዲህ መድፈኞቹ የኢጎር ቲያጎ ወደ አርሰናል መምጣት በአርቴታ ስር ለምናሳየው የዋንጫ እቅድ ሌላ ትልቅ ጉልበት ይሆናል። የአርሰናል ማራኪነት፣ የአርቴታ ስልክ ጥሪ እና የተጫዋቹ ያለምንም ማንገራገር መስማማት ክለባችን ምን ያህል ግዙፍ ደረጃ ላይ እንደደረሰ ማረጋገጫ ነው። እናንተስ በዚህ ዝውውር ዙሪያ ምን ታስባላችሁ? ኢጎር ታይጆን በአርሰናል ቤት ምን አይነት ታሪክ የሚሰራም ይመስላችኋል? አርቴታስ የማሳመን ብቃቱ እንዴት አያችሁት? አሁኑኑ በቪዲዮ ኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ፣ በሰፊው እንወያይበታለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችሁ አዲስ የሆናችሁ ደግሞ ሰበር የአርሰናል መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለተከታተላችሁን አመሰግናለሁ። ድል ለአርሰናል። ቻው ቻው።